አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እናንተስ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዝት ብዝት ይበልልኝ። አህለን ወሰህለን ወመህረባን ብያለሁ ሀባይቦች ማለት ነው። እና ዛሬ ብቅ ብያለሁ ማለት ነው። ዛሬ እንግዲህ የመጣሁበት ምክንያት ከዛ ዛሬ ረትቢ ለልጆች ትምህርት ቤት ምርቃት አለና ያው የመዝጊያቸው ስለሆኑ ማለት ነው። ኬጅ ዋን ነበሩና ሊዘጉ ነው። ከዛ ረትቢና ይዘሽ ነኝ ሲሉኝ ከዛ እሺ ደግ መህረባ ብዬ ቆይ ትረትብ ለምን ለቤተሰቦች አላሳያቸውም ብዬ እኔ ደግሞ ወደ እናንተ ይዤላችሁ መጣሁ ማለት ነው። እኔ እኮ ለእናንተ ማልሆነው ነገር የለኝም ማለት ነው። ከዛ ፈጣይር ስሪ ተባልኩ። ፈጣይር ሰራው ሁሉ ነገር የቀረኝ ነገር የለም ማለት ነው። ሻሂ ሀዋ ሁሉንም ሀባ ህመራ ያኔ ያስፈልጋቸዋል ልጆቹ አሁን ትምህርት ቤት መዝጊያቸው ስለሆነ እነዚህ ኬጅ ዋን ያሉት ማለት ነው። ለነዛ ነው እና ስለዚህ ለቤተሰቦች ለምን እኔስ አላሳያቸውም ብዬ ከዛ አራታትቤ ደግሞ ወደ እናንተ ይዤላችሁ ብቅ አልኩኝ ማለት ነው። እና ስክሪም ፔፕሲ በቃ ያለውን ሁሉን አራታትቤ ዝህ ጠልጅ አርጌ ከዛ ላኩላት ማለት ነው። ላኩላት ሌላውን ደግሞ እኔ ሄድኩኝ ማለት ነው። እና ይሄውላችሁ እንግዲህ በስደት ላይ ማንታዘዘው ነገር የለም። አሁን ይህንን የሰራሁት በመካከል ምሳ ቆሜ ነው ማለት ነው። ምሳ እየሰራሁ ነበርና ከዛ ቶሎ በይ ስባል ታዛዥ አይደለም የማዳም ታክሲ አይደለም እና እንደዛ አደረግኩላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። እና እስኪ አዲስ ነኝ እንግዲህ ለዚህ ቻናል አዲስ ነኝ ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ሀባይብ እስኪ 50 አስገቡ ላይቭ እንዲገባ ማለት ነው። ላይቭ እንዲገባ ወላይ ላዚም ላይቭ እንዲገባ 50 አስገቡኝ እስኪ ፋሚሊ እናላችኋለሁ ውዶች። እያያችሁት ማሻአላ ተባረከላ ማሻአላ ነው። እስኪ ኮሜንት እያደረጋችሁ አበረታቱኝ ሀባይቦቼ ማለት ነው። አበረታቱኝ። ምን ችግር አለው ብንበረታታ አብረን ተገዳድፈን ምን ብለን ብናዲግ ምን ችግር አለው? አይከፈልበትማ። ላይክ አይከፈልበት፣ ሰብስክራይብ ማድረግ አይከፈልበት። ምን ችግር አለው? እኛ ያኔ ምሳሌ እኔ ለእናንተ ላይቭ ላይ ስገቡ መጥቼ ላይክ ባረግላችሁ ቤተሰብ ካልሆንኩ ቤተሰብ ብሆን ምን ችግር አለው? ስለዚህ ተባብረን ተገዳድፈን አብረን እንደግ ማለት ነው። ኢንሻአላህ ለዛም ሰው ይበለን። አገራችን ስንገባ ራሱ በሀገራችን በቅርብ ያለ ነው እየተቀጣጠር በቃ መች ቦታ ላይ ይሄን በየቤታችን እየተጠያየቅ ብዙ ነገሮች የምንሰራቸው አሉ ማለት ነው። ኢንሻአላህ የዛ ሰው ካለን ማለት ነው። ብስሚላህ አለይክ ጉሮሬን ደግሞ እንደዋቢሎ ነገር ምንድነው ነሳስያ ማለት ነው። ዝግት ያደርገኛል አንዳንድ ጊዜ እና እላችኋለሁ ውዶችዬ። እና ተጠነካክረን ተበረታተን ሁላችንም ብተገዳድፈን ብናርግ ምን ይመስላችኋል? ሀቂቀተን ማለት ነው። እኔ ኮሜንት አስቀምጡልኝ። ወላሂ ላዚም ትናንትና አሁን የደመሩ ልጆች አሉ። እነዛን ዛሬ አሁን መልሻለሁ ማለት ነው። ሁሉንም መልሻለሁ። ስለዚህ ስንደማመር ደግሞ እየተያየን ያን ሩጫ አይደለም፣ በሩጫ የሚሆን ነገር የለም ማለት ነው። ስለዚህ ቀስ ብለን አይተን ኮሜንት አስቀምጠን በቃ እንደዛ ነው መሆን ያለበት ማለት ነው። አንደኛ ይጠቅመናል፣ ለቢዩም ሆነ ለሰዓትም ለሁሉም ነገር ይጠቅመናል። ብንተያየው ይጠቅመናል እንጂ አይጎዳንም ማለት ነው። ስለዚህ ሁላችንም እንበረታታ፣ እንጠያየቅ፣ እንዘያየር እላችኋለሁ ሀባይቦቼ ማለት ነው። እንግዲህ ሀገራችሁም የሀረጉ መንገድ የናፈቃችሁ ደግሞ በዚሁም ላይ ደግሞ የሀረጉ መንገድ በዛውም ላስጎበኛችሁ። እስኪ ሀገሩ የናፈቀው ይችን መንገድ አሁንማ ያው በኮምቦልቻ
ለካ ኮምቦልሻም ስንሄድ በዚህ ነው የምንሄደው። በቃ ለካ ይችን ነው ተራምደን እኛ የምንሄደው ማለት ነው። በአየር አሁን በቃ ቀረች እያልኩ ነበረ። ለካ ከኛው ጋር ናት። እና ይችን በዚች ስንት የተመላለሳችሁባት በቀን እንዴት ናት? በማታስ እንዴት ናት? እኔ በነገራችን ላይ በማታም ሂጄበታለሁኝ። አንድ ጊዜ አስታውሳለሁኝ። ሌሊት ነው ማለት ነው። ታርጎ ከዛ አርጌ ታርጎ አውጥቼ መሽቶብን ሌሊቱን ቢያንስ ስንት ሰዓት ነው? ወደ 9 ሰዓት እንደዛ ድረስ ነው በዛ ያለፍ ነው። ሱብሃንአላህ ሲያስፈራራ፣ ላኢላሀ ኢለላህ በጣም እፈራለሁ። ግን ደግሞ ከቀኑ ደግሞ ጠዋት ማታ ከማታው ቀን ነው የሚያስፈራራው ማለት ነው። እና ይቺ መንገድ እንግዲህ የናፈቃችሁ ሀረጎን እያያችሁ ሀረጎን እንግዲህ የናፈቃችሁ ይችን እያያችሁ ሰብስክራይብ እና ላይክ ሼር ኮሜንት እያደረጋችሁ አበረታቱኝ እላችኋለሁ። ሀገሩ የናፈቀው የሀረጎ መንገድ የናፈቀው በነገራችን ላይ ልክ እንደ ሀረጎ የሀረጎ ይረዝማል እንጂ እኛ ጋርም አለ ማለት ነው። እኛ ጋር መቼም ወደ እኛ ያላችሁ ወደ ደሴ ያላችሁ ታውቁታላችሁ ማለት ነው። በተለይ የእኛን አለፍ ብሎ ወደ ከስከስ እንወርድ ማለት ነው። ወደ ዴላንታ መስመር ማለት ነው። ስለዚህ አለ አምቦ ይባላል። እንደዚህ ጥምዝምዝ ያለ መንገድ ነው። ጥምዝምዝ ያለ ቢያንስ እንዲህ አረጎ አይረዝምም እንጂ በቃ እንደዚህ ነው። ያኔ በተለይ ወደ እኛ ስንመጣ በጣም ነው እንትን የሚለው ማለት ነው። አቀበት ነው። ጠመዝማዛም ቢሆን አቀበት ነው። ሱብሃንአላህ እንዲህ አረጎ መንገድ እንል ነበር ማለት ነው። እና እንግዲህ የሀረጎን መንገድ በዛው እግር መንገድ ላስጎበኛቸው የናፈቃቸው ሀገራቸውን የናፈቃቸው የሀረጎን መንገድ ላሳያችሁ ብዬ ነው የመጣሁት ማለት ነው ሀባይቦቼ። እና ስለዚህ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።